አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት አላችሁ? የትዳራችንን ወይም የባለቤታችንን ጉዳይ ወይም ሚስጥር ከዘመድ ጓደኛ ጋር ማውራታችን በትዳር ውስጥ የሚያመጣብንን አሉታዊ ተጽዕኖ በዚህ ቪዲዮ እንመለከታለን። ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ተባበሩኝ። አመሰግናለሁ። ትዳሩ ላይ ከሚፈጥሩ ጥሩ ያልሆኑ ተጽዕኖች መካከል አንደኛ፣ የቤት ውስጥ ተራ አለመግባባት ወደ ከባድ ግጭት እንዲቀየር ሊያደርግ ይችላል። ባልና ሚስት አብረው በሚኖሩ ጊዜ የሀሳብ ልዩነቶች ይፈጠራሉ። የሀሳብ ልዩነቶች ወደ አለመግባባት ይወስዳል። ጭቅጭቅና አላስፈላጊ ቁጣ ውስጥ ያስገባል። በዚህ የንዴትና የቁጣ ስሜት ውስጥ ሆነን የደረሰበንን ወይም ከባለቤታችን ጋር የገጠመንን ነገር ከጓደኞቻችን ጋር ወይም ከቅርብ ዘመዶቻችን ጋር ስለኛ መበደል፣ ስለኛ ደስ የማይል ስሜት በምናወራ ጊዜ የምንነግራቸው ሰዎች በመካከላችን ስለተፈጠረው ግጭት የተሟላ መረጃ ከሁለቱም ወገን ባለመስማታቸው ምክንያት ከአንድ ወገን ብቻ ያለውን ስሜት በመጋራት በስሜታዊነት ለኛ የሚሰጡን ምክር ትክክለኛ እንዳይሆንና ግጭታችን ወደ ተባባሰ ነገር እንዲያመራ ሊያደርገው ይችላል። ሁለተኛ፣ ስለ ትዳራችን ሁሉንም ነገር ከሰው ጋር ማውራት ትዳራችንን ከሌላ ትዳር ጋር እንድናነጻጽር መንገድ ይከፍትልናል። ሁሉም ሰው የየራሱ የተለያየ ህይወት በቤቱ የሚኖር ሲሆን የምንነግራቸው ጓደኞቻችን ወይም ዘመዶቻችን ለኛ የሚሰጡን ሀሳብ ከራሳቸው ከኖሩት ከሚያውቁት አንጻር በመሆኑ ሁሉም ሰው በየቤቱ የሚኖረው የትዳር ህይወት ውስጥ ልዩነቶች እንደሚኖሩ ባለማመንና ባለመቀበል ከሌላው ጋር በማነጻጸር የሚገባንን ህይወት እየኖርን አይደለም ብለን እንድናስብ የሚያደርገን ነገር ሊገጥመን ይችላል። ይህ ደግሞ ውስጣችን እንዲረበሽና ትዳራችን ሰላም እንዳይኖረው የሚያደርግ ነገር በውስጣችን ሊፈጥርብን ይችላል። ሶስተኛ፣ ባለቤቴ አይረዳኝም ብለን እንድናስብ ያደርገናል። ከባለቤታችን ጋር የሚገጥመንን ሁሉንም ነገር ለዘመድ ለእህት ጓደኞቻችን የምንነገር ከሆነ ቅሬታችንን በመስማት ስለሚያጽናኑን ከባለቤታችን ይልቅ እነሱ እንደሚረዱንና ባለቤታችን እንደማይረዳንና እኛም ባለማክበርና ባለመውደድ ምክንያት ጋር በማያያዝ ለባለቤታችን ያለን አክብሮትና ፍቅር እንዲቀንስብን ሊያደርግብን ይችላል። አራተኛ፣ በትዳራችን ውስጥ የቤተሰብ ጣልቃ ገብነት እንዲኖር ያደርጋል። ከባለቤታችን ጋር በሚያጋጥሙን ነገሮች በሁሉም ላይ ከውጫዊ ሰው ሀሳብ ለመቀበል መፈለጋችን በሶስተኛ ወገንና በቤተሰብ ሀሳብና አቋም መሰረት የሚመራ እንዲሆን ያደርጋል። ይህ ደግሞ በባልና ሚስት መሃል መከባበር እንዳይኖር ያደርጋል። አምስተኛ፣ የቤታችን ውስጥ የትዳራችን ሚስጥር ይባከናል። መፍትሄ ለማግኘት ብለን በጨነቀን ጊዜ ችግራችንን ያማከርናቸው ሰዎች ባመናቸው ልክ ሳይሆኑልን ቀርተው የቤታችን ገመና የአደባባይ ሚስጥር እንዲሆን ሊያደርጉብን ይችላሉ። ይህ ደግሞ በትዳራችን ላይ በራስ መተማመናችን እንዲቀንስና ባለቤታችን እኛ ላይ ያለው እምነት እንዲጠፋ ያደርገዋል። በትዳር ውስጥ ደግሞ እምነት ትልቅ ቦታ ያለው መሰረታዊ ነገር በመሆኑ እምነታችን ሲቀንስ የትዳራችን ጥንካሬ እንዲላላ ያደርገዋል። ስድስተኛ፣ አለመግባባቶችን በንግግር የመፍታት ልምድ ይቀንሳል። የሚገጥመንን ጉዳዮቻችንን በሙሉ ከሌላ ሰው ጋር አውርተን መፍትሄ ለማስቀመጥ የምንሞክር ከሆነ ከባለቤታችን ጋር ደግመን በጉዳዩ ለማውራት ፍላጎትም ላይኖረን ስለሚችል በመካከላችን ነገሮችን በግልጽ ተነጋግሮ የመፍታት ልምዳችን እየቀነሰና ቀስ በቀስ እየጠፋ ሊመጣ ይችላል። ይህ ደግሞ ነገሮች በመነጋገር እንዳይፈቱና በመካከላችን ያለው ክፍተት እየሰፋ እንዲሄድ ያደርገዋል። ሰባተኛ፣ የምንነግራቸው ሰዎች ለባለቤታችን ያላቸው ክብር እንዲቀንስ ያደርጋል። ቅሬታችንን የምንነግራቸው ሰዎች በተደጋጋሚ ስለ ባለቤታችን ጥሩ ያልሆነ ነገር በነገርናቸው ቁጥር ለባለቤታችን ጥላቻ እንዲያሳድሩና ለሱ ያላቸው አመለካከት እንዲቀንስ ያደርጋል። በሌላ በኩል ስለ ትዳራችን ጉዳይ ለሌላ ሰው መንገራችን መልካም ከሚሆንበት መንገድ መካከል ስለ ትዳራችን ወይም ስለ ባለቤታችን ለሌላ ሰው የምናወራው ባለቤታችን ላይ ቅሬታ ማቅረብ ስለፈለግን ሳይሆን ለትዳራችን መፍትሄ ለማምጣት አስበን ከሆነና የምናማከረው ሰው አስተዋይ የሆነ ረዘም ያለ ልምድ ያለው የእድሜ ባለጸጋ ከሆነና መፍትሄ የሚያስቀምጥ የሃይማኖት መምህር ወይም ደግሞ ህጋዊ የትዳር አማካሪ ከሆነ የውስጣችንን ጭንቀት አውጥተን በመናገራችን ሰላማዊ የትዳር ህይወት እንድንኖር ሊረዱንና ትዳራችን ከመፍረስ ሊታደጉልን ይችላሉ። ቪዲዮን እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ቪዲዮን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ።